ሰላም የተወደዳችሁ የዩቲዩብ ቤተሰቦች አማኒ ነኝ። ዛሬ ደግሞ በአዲስ ቪዲዮ ተመልሻለሁ። ባለፈ ፓርት 1 አዲስ ፓስፖርት ቀጠሮ ማስያዝ እንደምትችሉ አሳይቻችኋለሁ። ዛሬ ደግሞ ጠቅልል አድርጌ ኤክስፓየርድ ያደረገ መረጃችሁ የተበላሸባችሁና ፋባችሁ እንዴት አድርጋችሁ በራሳችሁ በስልካችሁ እንዲሁም ደግሞ በታብሌት ስቴፕ ባይ ስቴፕ መሙላት እንደምትችሉ ማስተካከል እንደምትችሉ ነግራችኋለሁ ማለት ነው። ቻናሉን ሰብስክራይብ አድርጉ። እንዲሁም ሀሳብ አስተያየታችሁ ደግሞ ኮሜንት ስራ አስቀምጡልኝ። በቀጣይም ለእናንተ ይጠቅማል ብዬ ማስበው እንዲሁም ደግሞ ከእናንተ የሚመጡ ጥያቄዎች መልስበት ቻናል ነው። ስለዚህ ቤተሰብ በድጋሚ ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልኝ። ቀጥታ ወደ ስክሪኑ ገብቻ ያሳያችኋለሁ። እናንተ ደግሞ በስልካችሁ ወይም ደግሞ በታብሌታችሁ እኔን ፎሎ ታደርጋላችሁ ማለት ነው። በጣም ሲምፕል ስቴፕ ነው። ሌትስ ጎ ወደ ስክሪኑ። ኦኬ ቤተሰብ አሁን ወደ ስክሪኑ ተመልሻለሁ። እንግዲህ እናንተ የምትጠቀሙት ብራውዘር ትሄዱና እኔ ጉግል ክሮምን ነው የምጠቀመው። ስለዚህ እዚች ጋር ትመጡና ኢትዮጵያን ፓስፖርት ኦንላይን የምትለው ይችኛይቱን ትነካላችሁ። ከዛ በኋላ እዚች ጋር ይኸው ቲክ ያረኩባትን የኢትዮጵያ ካርታ ያላት አፕላይ ፎር ኢትዮጵያን ፓስፖርት ኦንላይን የምትለውን ዌብሳይት ሄዳችሁ ትነካላችሁ ማለት ነው። ከዛ ኢንተርፌሱ ይሄ ይመስላል። አይሲኤስ ኢሚግሬሽን እና ዜግነት አገልግሎት ይላል። ከታች ወደ ላይ ወረድ ብላችሁ ስታዩት ደግሞ ስታርት ኒው አፕሊኬሽን፣ ሬጂስተር፣ ቼክ ስታተስ የሚሉ ብዙ እንትኖች አሉ። እኛ የምንፈልገው ኤክስፓየርድ ያደረገ እንዲሁም መረጃችሁ ስትሞሉ የተሳሳተባችሁ የጠፋባችሁ ስለሆነ ስታርት ኒው አፕሊኬሽን የሚለው ላይ እንገባና አይ አግሪ ቱ ዘ ተርም ኤንድ ኮንዲሽን የሚል አለ። እዚች ታች ጋር ይሄው ቲክ ያረኩባት እዛች ጋር ከላይ የተወሰኑ ህግና ደንቦች አሉ። እነሱን ማንበብ ትችላላችሁ። ነገር ግን አይ አግሪ ቱ ዘ ተርም ኤንድ ኮንዲሽን ብላችሁ ስታርት ኢንዲቪጁዋል አፖይንትመንት የሚለውን ትነካላችሁ። ከዚህ ባለፈ ኒው ፓስፖርት አፖይንትመንት የሚለው ስላሳየዋችሁ ዛሬ ሪኒዋል ኦር ሪፕሌስመንት አፖይንትመንት የሚል አለ። ሎስት ኦር ስቶለን ፓስፖርት አፖይንትመንት፣ ፓስፖርት ኢንፎርሜሽን ኮሬክሽን አፖይንትመንት የሚል እነዚህ ሶስቱ ነው ዛሬ ጠቅለል አድርጌ ማሳያችሁ። ለምሳሌ ከሪኒዋል ወይም ደግሞ ሪፕሌስመንት ፓስፖርት እንጀምር። ስለዚህ በእነዚህ ውስጥ ኤክስፓየርድ ፓስፖርት ያደርጋለ፣ ሪፕሌስመንት ኦፍ ቫሊድ ፔጅ ራን አውት የሚል አለ፣ ሪፕሌስመንት ኦፍ ቫሊድ ዳሜጅድ ፓስፖርት። እነዚህ ሶስቱም በሪኒዋል ውስጥ ይካተታሉ ማለት ነው። ለምሳሌ ኤክስፓየርድ ፓስፖርት እንበል። ስለዚህ ኤክስፓየርድ ፓስፖርት የሚለውን ስንመርጥ ሳይት ያስመርጠናል። ለታች ወርዳችሁ ኮከብ ምልክት ያላቸው በሙሉ የሚሞሉ ናቸው። ሳይት ላይ እናንተ በሚመቻችሁ ለምሳሌ አማራ ክልል፣ አዲስ አበባ፣ አፋር፣ ቤንሻንጉል፣ ሴንትራል ኢትዮጵያ፣ ድሬዳዋ፣ ጋምቤላ፣ ሀረር እያለ ሁሉም ቦታ ያስመርጣችኋል። እኔ ዝም ብዬ ለማሳየት ስለሆነ ሶማሌ ክልል ብዬ ላሳያችሁ። ሲቲ በቃ ጅጅጋ ብቻ ነው ያለው ማለት ነው። ሌላ ቦታ ላይ ግን ሁለት አማራጭ ያላቸው፣ ያው እናንተ በሚቀርባችሁ ሄዳችሁ ማመልከት ትችላላችሁ። ኦፊስ ጅጅጋ አይሲኤስ የሚለው ትመርጡና ከዛ ኔክስት ትላላችሁ ማለት ነው። እዚህ አሁን ኤስቲሜትድ ዴት ኢዝ አፕሪል 16 ኦልሞስት አንድ ወር አካባቢ ይደርሳል ማለት ነው። ስለዚህ ኔክስት ትለዋለሁ ማለት ነው። ከዚህ ላይ ኤክስፓየርድ ያደረገ ስለሆነ የመጀመሪያ ስማችሁ ትሞላላችሁ፣ ፋዘር ኔም ትሞላላችሁ፣ በአማርኛም ሁሉ ይሄው እዚህ ጋር ትሞሉና ከዛ ኔክስት ትሉታላችሁ። እኔ አሁን ስላልሞላሁት አያሳልፈኝም። እናንተ ግን ትሞሉትና አጠር ለማድረግ ስለሆነ ከሞላችሁ በኋላ ሰመሪ የሚለው እዚህ ታችኛው ያለው ስትገቡ ሰመሪ ላይ ገብታችሁ ቸክ ታደርጉታላችሁ። የሞላችሁት ነገር ስህተት ከሌለው ሳይቱም ቀኑም እና በፊት የነበረው የፓስፖርት ፋይላችሁ ጋር ተመሳሳይ መሆን አለበት። ከዛ በኋላ ፔመንት የሚል አለ። ወደ ታችኛው ስትወርዱ ክፍያ ትፈጽማላችሁ። ቀጥታ ይሄ የሞላችሁበት መረጃ ይዛችሁ ዴሊቨሪ ዴቱ ለሻራ መስጠትም ምንም አያስፈልግም፣ ኤክስፓየርድ ላደረገ ፓስፖርት ማለት ነው። አሁን ደግሞ ሪኒዋል ላይ ሪፕሌስመንት ኦፍ ቫሊድ ፔጅ ራን አውት። ይሄ ማለት ለምሳሌ ብዙ ጊዜ ትራቭል ያደረጉ ሰዎች ፔጃቸው ሊያልቅ ይችላል። እነዚህም ቀኑ ሳይደርስ እንትን ማለት ይችላሉ። እዛ የተጎዳ ፓስፖርት ካለም ያው ስቴፑ ዘሴም ነው። አሁን ይሄ መርጠን ብናየው ሳይት ትመርጣላችሁ፣ ሲቲ፣ እዛ ኦፊስ፣ እዛ ኔክስት ስትሉት ምንም እንትን የለውም። ለምሳሌ እኔ በሞላሁት ሶማሌ ብዬ ሲቲ ጅጅጋ፣ ሳይት ጅጅጋ አይሲኤስ ብዬ ኔክስት ስትሉት ኦልሞስት ዘሴም ነው። ዲሊቨሪ ዴቱም ዘሴም ነው።
ከዛ ወደ ፐርሰናል ኢንፎርሜሽን ይወስዳችኋል። እዛ ሰመሪ፣ እዛ ፔይመንት ነው። ምንም እንትን የለውም። ደግሞ ሎስት ኦር ስቶለን የጠፋው ደግሞ እንይ። ይህም በተመሳሳይ መልኩ ሳይት ትመርጣላችሁ፣ ሲቲ ትመርጣላችሁ፣ ኦፊስ ትመርጣላችሁ። ዘን ኔክስት ስትሉት በተመሳሳይ ምንም እንትን የለውም። እዛ ፐርሰናል ኢንፎርሜሽን ትሞላላችሁ፣ ሰመሪ፣ የዛ ፔይመንት። አሁን ደግሞ ፓስፖርት ኢንፎርሜሽን ኮሬክሽን ይላል። ይህም በተመሳሳይ ሳይት መረጥን፣ ሲቲ መረጥን። እዛ ኔክስት ስትሉት ኦልሞስት ዘሴም ነው። ምንም አይነት ልዩነት የለውም። ፐርሰናል ኢንፎርሜሽን፣ ሰመሪ፣ ፔይመንቴሽ። ስለዚህ ሁሉም ስቴፕ ተመሳሳይ እንደሆነ አሳይቻችኋለሁ። አሁን ደግሞ ምነግራችሁ እንግዲህ ሁሉም ስቴፕ ተመሳሳይ ስለሆነ በአንዱ ኢንፎርሜሽን ሞልቼ ምን ምን እንደሚያስፈልግና እስከ መጨረሻው ሂደቱ ነግራችኋለሁ ማለት ነው። የጠፋ ብለን እንሙለው። ስለዚህ ሳይት መጀመሪያ እንመርጣለን። ሶማሌ ክልል፣ ሲቲ ጅጅጋ፣ ኦፊስ ጅጅጋ አይሲኤስ። ዘን ኔክስት እንላለን። ኤስቲሜትድ ዴት ኢዝ አፕሪል 16 2025 ይላል። አንድ ወር በኋላ ማለት ነው። ከዛ ፐርሰናል ኢንፎርሜሽን ዝም ብዬ እኔ የራሴ ልምለው። ይሄ እንትን ያለው ቀይ ቀይ ያለው ሁሉም የሚሞሉ ናቸው። ግራንድ ፋዘር ኔም ሞላሁት። ዴት ኦፍ በርዝ ግዴታ ነው። ዝም ብላችሁ ኦኬ ያልኩት። በአማርኛ ስም ይሄ በአማርኛ ነው መጻፍ ያለባችሁ። እኔ ለማሳየት ነው ዝም ብዬ። የእናንተ መረጃችሁ በትክክል መሙላት አለባችሁ። ናሽናሊቲ ባይ ዲፎልት ራሱ ይመርጣል። ፎን ነምበር ኢትስ ኖት ማንዳቶሪ፣ ኢሜይል ማንዳቶሪ አይደለም። በርዝ ፕሌስ ጅጅጋ ልበለው። ፎን ነምበር ዝም ብዬ እዚህ ጋር በርዝ ሰርቲፊኬት ዩኒክ አይዲ የሚል አለ። ካለ አስገቡ፣ ከሌላችሁ ምንም አትጨነቁም። ጀንደር ብቻ ተሞሉና ኔክስት ትሉታላችሁ። እዛ ሪጅን ሶማሌ፣ እናንተ ሪጅናችሁ ትሞላላችሁ። ጅጅጋ ትሉና ኔክስት። ኮኮብ ያለው ብቻ መሙላት ትችላላችሁ። ያኛው ማለፍ ትችላላችሁ። ማንዳቶሪ አይደለም። ስለዚህ ፋሚሊ ሂስትሪም ከፈለጋችሁ ሙሉት፣ ካልሆነ ተውት። ሪኩዌስትድ ይላል። ፓስፖርት ፔጁን እዚህ ጋር ያስመርጣችኋል። 32 አልኩት። እዛ ኦልድ ፓስፖርት፣ አሁን ኦልድ ፓስፖርት ኢሹ ዴት የተሰጠ ቀን መቼ ነው ይለኛል። 4 አመት ነው ያው የድሮ ፓስፖርት እንደምታውቁት። ተርጊ ፓስፖርት ነምበሩ እዚህ ጋር ያስፈልጋል። እዚህ ጋር ለምሳሌ ኢፒ ብለ የኔ ፓስፖርት ነምበር አስገባሁኝ። ሰብሚት ስለው ስቴፑ ያው መጀመሪያ እንትን አሳይቻችኋለሁ። በዚህ ስቴፕ እየተከተላችሁ መጨረስ ትችላላችሁ ማለት ነው። ቤተሰቦች ይህ ነበር የዛሬ ቪዲዮ። በቀጣይ እናንተን ያስተምራል፣ ይጠቅማል ብዬ ማስበውን ቪዲዮ ይዤ እስከምመጣ ድረስ ከዛውም ሰላማችሁ ይብዛልኝ። ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልኝ። እንዲሁም እንዲሰራላችሁ የምትፈልጉት ማንኛውም አይነት ቪዲዮ ካለም ደግሞ ሜንሽን አድርጉልኝ።